ኢሜጅ ኤዲት ለማድረግ ካሁን በኋላ ኢሜጅ ኤዲተር አያስፈልገንም። ኤአይ በራሱ የምንፈልገውን አይነት ኢሜጅ አድርጎ ጀነሬት ያደርግልናል። እኛ ለኤአይ በስርዓቱ ጀነሬት ማድረግ የምንፈልገውን ኢሜጅ በትክክል መናገር ነው። በራሱ ሰርቶ ጀነሬት ያደርግልናል። ይህን እንዴት ነው የሚሰራው የሚለውን አሁን እናያለን። በመጀመሪያ ደረጃ ብሮሰራችን ከከፈትን በኋላ እዚህ ጋር ቻት ጂፒቲ ብለን እንጽፋለን። ከዛ ቻት ጂፒቲን ኦልሬዲ ሳይን አፕ ካደረጋችሁ እንደዚህ ያመጣላችኋል። ከዛን እዚህ ጋር እንደምታዩ የፕላስ ምልክት አለ። እዚህ ጋር ደግሞ ቱልስ ምትላለች። ከዛ እቺን ቱል ምትለውን አንዴ ክሊክ በማድረግ ክሬት አን ኢሜጅ ምትለውን አንዴ ክሊክ እናደርጋለን። ከዛም በኋላ የምትፈልጉትን ኢሜጅ ታመጡለታላችሁ ማለት ነው። ሳምፕል ኢሜጅ ካላችሁ ያንን ኢሜጅ ታመጡለታላችሁ። ለምሳሌ እኔ እቺኛዋን ኢሜጅ ወስድና እዚች ኢሜጅ ላይ አይ ግላስ ወይ መነጽር እንዲያደርግላት አደርጋለሁ። እዚህ ጋር አድ ብላክ አይ ግላስ ብዬ ጽፋለሁ ማለት ነው። ከዛን አፕሎድ አደርግለታለሁ። እንደምታዩት እዚህ ጋር ሰርች እያደረገ ነው። አንዳንዴ ቢዚ ሲሆን እንደዚህ ይቆያል ጀነሬት ለማድረግ። ኢማጂን እኔ የሰጠሁት ኢሜጅ ይህንን ነው። ከዛ እንዲያወጣልኝ የፈለኩት ኢሜጅ ደግሞ አድ ብላክ አይ ግላስ እዚህ ጋር ጥቁር የሆነ መነጽር አድርጎ እንዲያወጣልኝ የፈለኩት። ምንም አይነት ኢሜጅ ኤዲተር ሳልጠቀም በጽሁፍ ብቻ ትዕዛዝ በመስጠት ኤአይ በራሱ ይሰራልኛል ማለት ነው። እንደምታዩት ይሄኛውን ኢሜጅ በትዕዛዙ መሰረት አድ ብላክ አይ ግላስ ባለው መሰረት እንደዚህ አይ ግላስ አድርጎ አድርጎ እንደዚህ ያወጣልናል ማለት ነው። ኦኬ ይሄኛውን ዳውንሎድ አድርገን እኛ መጠቀም እንችላለን። ሌላም የተለያየ ትዕዛዝ መስጠት ትችላላችሁ። ለምሳሌ እዚህ ጋር ሌላ ፎቶ አድ አድርጌ እዚህ ጋር ፑት ኢት ኦን ዘ ቤድ ብዬ ዊዝ ዘ አባቭ ፒክቸር ስታንዲንግ ቢሃይንድ ፑት ኢት ኦን ዘ ቤድ ዊዝ ዘ አባቭ ፒክቸር ስታንዲንግ ቢሃይንድ ብዬ ይሄኛውንም ፖስት ሳደርግለት የተወሰነ ሰከንድ እንጠብቀዋለን። እንደምታዩት እንግዲህ እዚህ ጋር የኛውን ክሬት አድርገን ነበረ። ይሄን ፒክቸር ሰተነው ብላክ አይ ግላስ እንዲያስገባ በትዕዛዙ መሰረት እንደዚህ አይነት አውትፑት ሰጥቶናል። አሁን ደግሞ ይሄኛውን ኢሜጅ ያስገብተን ፑት ኢት ኦን ዘ ቤድ ዊዝ ዘ አባቭ ፒክቸር ስታንዲንግ ቢሃይንድ ብለን የሁለቱ እንደዚህ ሰርቶልናል ማለት ነው። በሚገርም ሁኔታ እንደዚህ ይሰራልናል። እና እናንተ የተለያየ ኢሜጅ አስገብታችሁ በምትፈልጉት አይነት ትዕዛዝ በመስጠት ራሱ እንደዚህ ፒክቸሩን ኤዲት እያደረገ ያወጣላችኋል። ሌላም አይነት ትዕዛዝ ብንሰጠው ለምሳሌ አንድ ኢሜጅ ላንጣና ክሬት ተምኔል ታይትልድ ከዛ ደብል ኮት ውስጥ እናደርግና ኢንሴል ኤአይ ፊቸርስ ዊዝ ዲስ ኢሜጅ ፊቸርስ ቢትረው ላስታክ። አሁን ይሄን ያስገባሁትን ኢሜጅ ክሬት ኤ ተምኔል ፎር ማይ ዩቲዩብ ቪዲዮ ታይትልድ ኖ ሞር ኢሜጅ ኤዲተር በት ኤአይ ዊዝ ብላክ ባክግራውንድ ብለው ኤንድ ኤአይ አይከን ብለን አፕሎድ እናደርጋለን። እንደምታዩት ይህንን የሚመስል ተምኔል ክሬት ያደርጋል ማለት ነው። ስለዚህ ይህንን ወስደን ይህን ተምኔል መጠቀም እንችላለን። የተወሰኑ ጽሁፎች ወደዛ ገብተዋል። እነዚህ ማስተካከል ይቻላል ማለት ነው። ፎቶ እናስገባና ይሄኛውን ፎቶ ከወሰድኩ በኋላ ብላክ ባክግራውንድ እናድርገው። ብላክ ባክግራውንድ እና አድ ብላክ አይ ግላስ እንለዋለን። ጀስት አሁን ከቀድሞ አሻሽሎ ጽሁፉንም ወደ መሀል አስገብቶልን ኢሜጅንም በዚህኛው ኢሜጅ ሪፕሌስ አድርጎ እንደዚህ ያወጣላል ማለት ነው። ስለዚህ ተምኔል ዲዛይን ለማድረግ የተለያዩ ኢሜጆችን ኤዲት ለማድረግ ኢሜጅ ኤዲተር አያስፈልገንም ማለት ነው። ኤአይ በራሱ ትዕዛዙን እየተቀበለ የተለያዩ ኢሜጆችን ክሬት ያደርግልናል እና ይህን እንደ ሳምፕል አሳይቼዋለሁ። እናንተ የራሳችሁን ኤዲት ማድረግ የፈለጋችሁትን በትዕዛዝ በመስጠት የተለያዩ ኢሜጆችን ኤዲት ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቀጣይ በተሻለ ቪዲዮ
እንገናኛለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች የተለያዩ ቴክኖሎጂ ቲፖችን ለማግኘት ሰብስክራይብ በማድረግ የጨርጨር ሚዲያ ቤተሰብ ሁኑ። ቀጣይ እስከምንገናኝ ድረስ መልካም ጊዜ። ቻው